ለትዳር የማትሆን ሴት አንደኛ በአለባበስ ማማለል የምትፈልግ ሴት፣ በምትለብሰው ልብስ ማማለል የምትፈልግ ሴት፣ ሁለተኛ ስልኳን ለጠየቃት ወንድ ሁሉ የምትሰጥ ሴት፣ ስልኳን ለጠየቃት ለማንኛውም ወንድ ሁሉ የምትሰጥ ሴት፣ ሶስተኛ ልጋብዝሽ ካላት ወንድ ጋር ሁሉ ተከትላ የምትሄድ ሴት እቺ ለትዳር አይደለም ለአዳር አትሆንም። በቃ እውነት ነው፣ የምሬን ነው። ልጋብዝሽ ያላት ሰው ጋር ሁሉ እየተከተለ የምትሄድ ከሆነ አትራ ንቃ ወንድሜ። ይህንን ገንዘብ የፈጠርክ ሰውዬ ማለት ነው እንዲሁ ዘር ማንዘር እየተረገመ እንዲሁ እዛ ጋናም ከሆንክ ገነትም ከሆንክ እንዲሁ ፈጣሪ እድሜ ልኬን ያቃጥል። አንተ ለሰው ልጅ ለዚህ ነው የሚያልቀው፣ ለዚህ ለወረቀት እንዲሁ የተረገምክ ሰው ሌላ ነገር አውሮፕላን ሲል ሲፈጥር ይሄን አንዳና ነገር ነው ብለህ እንት ይፈጥራል። አንተ እጂ ቆረጥና አንተ መሀይም ዘር ማንዘር የተረገመ ይሁን። እድሜ ይስጥ ወንድሜ። እውነት ነው። ገንዘብ ባይኖር እኮ አሁን እገሌ ደህና ነው እገሌ ሀብታም ነው እንደዚህ ነው እያልን ሌት ተቀን ማንሯሯጥም ነበር ማለት ነው። ገንዘብ ነው ገንዘብን ፈጠረው እሱ። ግን እውነትም እድሜ አይማር ለገንዘብ ብለን ያው እኛ ከቀያችን ከፈናቅለን የትም ቦታ ተሰደን ነው እየሰራን ያለ ነው ማለት ነው። እውነት ነው። እኔ እውነት የዚህ ደጋፊው ነኝ። እኛ ወንዶች ካሁን በኋላ የራሷ ቂጥ የራሷ ጠጉር የራሷ ጥፍር የሌላትን ሴት አናገባም። እኛ ወንዶች 20 ሚሊዮን ካፒታል የሌላትን ሴት አናገባም። ፍትላቂ ባላየ ጉዳያችሁ እየፈላ ነው። ካፒታል የሌላትን ሴት አናገባም። ፍትለቂት ያው እንግዲህ ምንም ማድረግ አይቻልም። ሴቶች እንግዲህ ምንም ማድረግ አይቻልም። ያው ወንዶች እንግዲህ እየነቁ ነው ማለት ነው። አሁን ወንዶች ያው በጣም እየነቁ ስለሆነ እዚህ በኋላ ብር የሌላትን ብዙ ነገር የሌላትን አሁን ወንዶች እንግዲህ ያው ነዳት። አሁን በፊት የነበረው ምንድነው ወንድ ልጅ ነው ምን አለው ተብሎ ሲጠይቅ የነበረው። አሁን ደግሞ በተቃራኒው ሴት ልጅ ስታገባ ምን አላት ብለህ ጠይቀህ አጣርተህ ቼክ አድርገህ ነው ማግባት ያለብህ። ቂጧን ሁሉ ማነው አርቲፊሻል መሆኑን አለመሆኑን ቼክ አድርገህ ነው ማግባት ያለብህ እንጂ ዝም ብለህ ዘፍ ብለህ መግባት የለም እዚህ በኋላ። ወንድ ልጅ ስለ ሴት ማሰብ ከጀመረ ላይፉ ምስቅልቅሉ ይወጣል። አሁንም በጣም የተወሰነ ፐርሰንት ነው ሰክሰስፉል የሚሆነው ከ20 ዓመት በታች አግብቶ እንዴ ልበል ከ25 ምናምን ዓመቱ በታች አግብቶ በዛው ትዳር ቀጥሎ በዛው ምናምን ሰክሰስፉል የሆነ በጣም ትንሽ ነው የሚሆነው። ብዙ ጊዜ ለዛ ነው ቺቲንግ የምንለው የሚመጣው። ወንድ ልጅ መጀመሪያ ፍላጎቱን ማወቅ አለበት። ገብተዋላ አንተ እኔ በጣም ስትሮንግ የሆነ ማይንድ ሴት ስትሮንግ የሆነ ሪሌሽንሺፕ ስትሮንግ የሆነ ፍቅር ካላጋጠመ በ20 ዓመት ስትራግል ስታደርግ የመጣች ሴት ልክ 30 ዓመት ላይ ሰክሰስፉል ስትሆን ልታንስበት ትችላለች። ልክ ነው እያልኩኝ አይደለም፣ ልክ ያልሆነ ባህሪ ነው። በ20 ዓመት ስትራግል ያደረገችን ሴት በ30 ዓመት ማግባት አለብን። ማንም ሳይኖር ነበረች እሷ። አታግቡ ምናምን እያልኩኝ አይደለም። ብዙ ወንድ ግን የሚረሳውና የሚዘነጋው ማግባት በሌለበት ሰዓት ስላገባ ነው። ለምን ፒኩ ላይ አልደረሰም? ያ ሰውዬ ያለውን ፖቴንሻል አላወቀውም። ገና 20 ዓመት ነው፣ ገና ማቹርድ አልሆነም። አንድ ሴት መጣ ሊሆን ይችላል ህይወቱ ላይ ገብቷላ። ትንሽ ነገር አርጋለት ሊሆን ይችላል፣ ወይ ደግሞ ትንሽ ፈገግታ ትንሽ ፊት ሰጥተው ሊሆን ይችላል። ለሷ ብሎ ፋይት አርጎም ሊሆን ይችላል፣ ለራሱም ብሎ ፋይት አርጎ ሊሆን ይችላል። በ30 ዓመቱ በ34 ዓመቱ ሰክሰስፉል ሲሆን የሚያምረው መልክ ሌላ ይሆናል። ከዛን ይፈታና ሌላ ጋር ሄዶ ቺት ያደርጋል። ልክ ነው እያልኩ ሳይሆን ብዙ ሰዎች ከዚህ ላይ ሰሙ በጣም የተመቸኝ ነው ባይዘው ፒካቸው ላይ ሳይደርሱ ለነሱ ትመጥነናለች ትሆነናለች ብለው የሚያስቧት ሴት ሳትመጣ ህይወታቸው ውስጥ አያግቡ። ያ ደግሞ የሚመጣው ወንድ ልጅ እዚህ በኋላ ማለት ነው ማግባት ያለበት ይሄ ልጅ ባይዘው በጣም ኤግዛክትሊ ፐርፌክት ነው። ወንድ ልጅ ማግባት ያለበት አትሊስት ቢያንስ 27 እና ከ30 በላይ መሆን አለበት ነው የሚለው። ኤግዛክትሊ አይ አግሪ ዊዝ ሂዝ ሀሳብሽን ቢኮዝ ኦፍ ምንድነው አንድ ነገር ምርጫ የሚስተው የጓደኛ ምርጫ እንደ ሌብልህ ይወሰናል ማለት ነው። ሌብልህ ከፍ ባለ ቁጥር አንተም ከፍ ያለ ነገር ነው የምትፈልገው ማለት ነው። ዝቅ ሲል ዝቅ ያለ አሁን አንዳንዴ በ18 በ20 ዓመታቸው ያገቧቸው ሴቶች አግብተዋቸው ኑሮ ግን በኋላ ያነሰው ሌብሉ
ሀይ የሆነ ከፍ እያለ ሲሄድ ምኞቱ ወይም ደግሞ ፍላጎቱ ምንድነው ከፍ ያለ ነው የሚሆነው ማለት ነው። ስለዚህ የታችዋን ትቶ ላይ ሌላ ነው እንትን ማድረግ ማለት ነው። ሌላ ነው የሚፈልገው። ስለዚህ በዚህ ምክንያት ሊሆን ይችላል፣ ለፍቺ ምክንያት ሊሆን ይችላል ነው ልጁ እያለ ያለው እና ይመች ነው። ወደ ኔክስት ቪዲዮአችን እንሄዳለን ማለት ነው። እኔም አገባው ባል ማለት ነው ስንጣላ ምናምን ለበዳዳሽ እንዲህ ምናምን የሚል እንጂ ይሄ ስንጣላ አቺ በዲስታ እንዳልገነጥልሽ እንዲህ ነው የምልሽ በኩርኩም ምናምን ብትለኝ ወሸላህን ቆርጬ ነው ቁርስህን ማበላክ የምር አረምኑን አመጣብን እናንተ እንግዲህ የማይሰማ እኮ ነው እንግዲህ የማይሰማና የማይታይ ነገር የለም። እናንተ ደግሞ ሚሊቱን አመጣብን። አረ ሴቶች ተው አደብ ግዙ። ሴቶች እውነት አረ ተው ጥሩ አይደለም፣ አደብ ግዙ። አረ እንደው ነውር ነው በሶሻል ሚዲያ የሚወራና የማይወራ ለታቸው አወራ። እውነት በጣም የሚያሳፍር ነው። ሄላውማ የምንማ ነው አንቺ? እኔ እኮ ነኝ። እሺ እመጣለሁ። ጭራሽ ትዘጋለች። ምን ነው ችግር አለ እንዴ? ማዘርን ትንሽ አሟታል። ልሂድ? ነይ በቃ እንደውም ልሸኝሽ። አይ በታክሲ ሄዳለሁ። ባይሆን ትንሽ ብር ብትሰጠኝ። ይኸውልሽ። እሺ አመሰግናለሁ። ናው ቻው። ከባሌ ጋር ሆኜ እማማ ስል አይገባህም እንዴ? አሁን ሰፈር ነኝና የተለመደ ቦታ እየጠበኩ ነው። ግርማ ለይቲ ፍቅረይ ግርማ ለይቲ ብዛዕባኺ ክሐስብ እንክስቲ ግርማ ተፈር ዘይብላ መስታ ወርሒ ወፀት ካማከ የኔ ማር የሌለ አምሮብሻል። ላንተ ብዬ አይደል? እናሳ ለኔ ካልሆነ ለማን? ላንተ ያልሆነ ገታ ትዚለኒ ትኹል በይበይ አታነሳም እንዴ? እና ምን አዲስ ነገር አለ? ያው ያንተ ፍቅር አክለፍልፎ አመጣኝ። እኔም ወድሻለሁ። ሁሉ ትዘወታ ሺት ለኔ ነው የማታነሳው? ምን ነው ችግር አለ እንዴ? አይ ማዘር እየደወለችልኝ ነው። ታዲያ የማዘርን ስልክ አታነሽም? አይ ችግር የለውም በኋላ እደውልላታለሁ ናይ ደስኪ ፍሽኽታ ካልሽ እንግዲህ ምን ይከራል? አንቺ እንዳልሽ ይሆን። ኧረ አንሽላቸው እንጂ በሶም በሰሎስ ሻሃገር ሄላውማ የምንማ ነው አንቺ? እኔ እኮ ነኝ። እሺ እመጣለሁ። ጭራሽ ትዘጋለች። ምን ነው ችግር አለ እንዴ? አይ ችግር የለውም ማዘርን ትንሽ አሟታል። ልሂድ? ማዘር ምን ሆኑ? ነይ በቃ እንደውም ልሸኝሽ። አይ በታክሲ ሄዳለሁ። ባይሆን ትንሽ ብር ብትሰጠኝ። እሺ ፍቅርን የሚያክል ንጹህ ነገር ብዙ ብር አላስኩም። ይኸውልሽ። እሺ አመሰግናለሁ። ናው ቻው። አንድ ቀን እንደማባሽ ነበር በሳልኩት መሄድሽን ባልገባኝ ልቤን ባሳመንኩት ክደትሽ አሳልፎ ለሐዘን ከሰጠ ትጉዳለሽ ሌላ ቃልም የለ። ሄሎ አንተ ምን ሆነ ነው? ከባሌ ጋር ሆኜ እማማ ስል አይገባህም እንዴ? አሁን ሰፈር ነኝና የተለመደ ቦታ እየጠበኩ ነው። እሺ መጣው። እሺ ያመነን የሳሙ ለጥቅም ቢሸጡት ገንዘቡ አቀንዳማ ትፉ ወንድ ልጅ ሊሞትላት የሚችል የሴት አይነት ወንድ ልጅ ሊሞትላት የሚችል የሴት አይነት አንደኛ የምትሰጠው ሴት፣ ሁለተኛ ገንዘብ የማትጠይቀው ሴት። እነዚህን ሁለት ነገሮች ካደረግሽ ሴቶች ነቃ በለው አይደለም ሴቶች እንግዲህ ለወንዶች ሴቶች ለወንዶች እንግዲህ የምታደርጉት ነገር ወይም በወንዶች ተመራጭ ለመሆን ዘንድ ምን ማድረግ አለባችሁ? አንደኛ መስጠት አለብሽ። ወንዱ የሚፈልገውን በደንብ አድርገሽ መስጠት አለብሽ። ሁለተኛ ብር ለአስቤዛ፣ ለፀጉር፣ ለምን እያለሽ መጠየቅ የለብሽም ነው የምትለው። እንግዲህ እህታችን ተባረኪ እድሜ ይስጥሽ እንላለን። አቤል ብርሃኑ ከተተከለበት ቦታ ተነስቶ በራሱ እግሮች እየተራመደ ወደ ሌላ አካባቢ የሚሄድ ዛፍ እንዳለ ስንቶቻችሁ ታውቃላችሁ? ከተፈጥሮ ምን እንማራለን? የ30 ቪዲዮ ቻሌንጅ ላይ ያለነው 3ኛ ቪዲዮ ነው። የዛሬው ደግሞ ተጓዡ ዛፍ ዎኪንግ ፓልም ትሪ ነው። ይሄን ዛፍ እኔ ራሴ ከዚህ ቀደም በሁለት ቦታ ላይ ተመልክቻለሁ። አንደኛ በዚሁ በአህጉራችን አፍሪካ ሲሼልስ ተራራ ላይ ከወንድሜ ጋር ሃይክ ስናደርግ ለመጀመሪያ ጊዜ ዛፉን ያየሁት እዛ ነበር። በኋላም ወደ ደቡብ አሜሪካው የአማዞን ጫካ ስገባም በብዛት ይሄ ዛፍ በጫካ ውስጥ አለ።
ይሄ ዛፍ ጉዞ የሚያደርግበት አንድና አንድ ሚስጥር ምንድነው? አካባቢው ካልተመቸው ነው። ለምሳሌ ያ አካባቢ ላይ በዙሪያው የተተከሉ ዛፎች የፀሐይ ብርሃን እንዳያገኝ ከሱ በልጠው ከከለሉት የሚያደርገው የመጀመሪያ እርምጃ የነበረ የተተከሉ ስሮቹን አንድ ባንድ እያደረቀ ሌላ ስር እየተከለ ሌላ ስር እያወጣ የደረቁትን ደግሞ እየሰበረ ከራሱ እየጣለ አዲስ ስር ሌላ ቦታ እየተከለ በአመት ብታምኑም ባታምኑም እስከ 20 ሜትር ይጓዛል ማለት ነው። እንግዲህ ይህንን ቀለል ባለመልኩ ሳስረዳችሁ አንድ አስፋልት ስፋቱ 7-8 ሜትር ነው የሚሆነው። አንድ የመኪና አስፋልት ስፋቱ እንግዲህ 7-8 ሜትር ማለት ይሄን ዛፍ ከአስፋልቱ በስተግራ ብትተክሉት ከአመት በኋላ ብትመለሱ ከአስፋልቱ ተሻግሮ በሌላኛው ማዶ ታገኙታላችሁ ማለት ነው። ምናልባት የአስፋልቱ ቦታ አፈር ከሆነ ማለት ነው። እንደ ምሳሌ ለማስረዳት ያክል ነው። እናም ይሄ ዛፍ በየአመቱ ፀሐይና የሚመቸውን አካባቢ ፍለጋ 20 ሜትር ይጓዛል። ነገር ግን የሚመቸው ቦታ ካገኘና ፀሐይ በአግባቡ የሚያገኝበት ተስማሚ አየር ያለው ቦታ ከሆነ እዛው ቦታ ላይ ለረጅም ዓመታት ይቆያል ማለት ነው። የማይመች ሁኔታ ውስጥ ከሆናችሁ፣ የማይመች አካባቢ ላይ ከሆናችሁ፣ የማይመች ሲቹዌሽን ላይ ከሆናችሁ ቦታችሁን ለመቀየር ከናንተ የተሻለ ወሳኙ ሰው የለም። አእምሮ የሌለው ይህ ተክል እንኳን የማይመቸውና ለእድገቱ እክል የሆኑ ዛፎች በዙሪያው በበቀሉ ጊዜ ከአካባቢያቸው ራሱን ለይቶ የቀደመ ስሮቹን እያደረቀ አዲስ ስር እያወጣ ተጉዞ ራሱን ከአካባቢው ለይቶ ወደሚመቸው አካባቢ ይሄዳል። የማትፈልገው ማንነት ውስጥ ከሆንክ፣ የማትፈልጊው አካባቢ ላይ ከሆንሽ፣ መጀመር የምትፈልጊው ነገር ካለ፣ መጓዝ የምትፈልጊበት መድረስ የምትፈልጊበት ቦታ ካለ ከዚህ ዛፍ ሌላ ምሳሌ ሊሆንሽ የሚችል ነገር የለም። አሁን ያለሽበት ወይም አሁን ያለህበት ቦታ ላይ አልተተከልክም፣ ፈቅደህ ወደህ ቆምክ እንጂ። ስለዚህ ካለህበት ቦታ ለመውጣት ወይም ካለህበት ሲቹዌሽን ለመውጣት ወይም ወደምትናፍቀው ጎል ላይ ወይም ወደምትናፍቀው ዓላማ ላይ ለመድረስ ከፈለክ ምናልባት በጣም ምቹ ወይ ደግሞ ልክ እንደዚህ ቁጭ ብዬ እንደምናገረው ነገሮች አልጋ ባልጋ ወይም ቀላል ሊሆኑ አይችሉም። ነገር ግን ይህ ዛፍ ቀናት ዓመታትን ፈጅቶ በአመት ውስጥ 20 ሜትር በቀስታ ስሮቹን እያደረቀ እንደሚጓዘው አንተም በየቀኑ መድረስ ወደምትፈልግበት የተወሰነች ኢንችም ቢሆን ተጠጋ። እያንዳንዷ ቀን ያለ እንቅስቃሴ አትምሽብህ። ይህ ግዑዝ ዛፍ የሚነግርህ ይህንን ነው። ተራምዶ ፀሐይ ወደሌለበት አካባቢ እንደሄደ አንተም ፀሐይህን የሚከልሉ ብሩህ ነገር እንዳታይ፣ የተመቸ ኢንቫይሮንመንት እንዳይኖረ፣ ህልምህን እንዳትከተል፣ ዓላማህን እንዳታሳካ የሚገድቡ ሰዎች፣ ሁኔታዎች፣ መጥፎ ባህሪ የመሳሰሉት አንተ ዙሪያ ላይ ካሉና አንተ ላይ እየሆኑ ካሉ ለመንቀሳቀስ ጊዜው አሁን ነው። the walking palm tree የሚያስተምረን ይህንን ነው። ማንም ካለህበት ቦታ ላይ ጎትቶ እንዲወስድህ አትፍቀድ። ላንተ ራስን ያለው ዛፉ የቀደመ ስሮቹን እየተወ እየነቀለ ራሱን በአዲስ ስር እየተካ በዝግታ በአመት ውስጥ 20 ሜትር እንደተጓዘ ሁሉ አንተም ነገ መድረስ ወደምትፈልግበት ቦታ ዛሬ በጥቂት ሴንቲሜትሮች መጓዝ ጀምር። በነገው ዕለት አራተኛ ከተፈጥሮ ምን እንማራለን ቪዲዮን ይዤ ቀርባለሁ። ይመቻችሁ። ሰማችሁት ነው እንግዲህ እንደምታዩት ነው እንግዲህ የማይታይ የማይሰማ ነገር የለም። እንደው በጣም የሚገርም ነው ከምር። አሁን እጽዋቱ ነው እንግዲህ ወክ በአመት 20 ሜትር የሚሄድ የፊቱን ስሩን እያደረቀ ኔክስት እየሄደ እያለመለመ የባክኋላው እየደረቀ ወደኋላ እያለ እንግዲህ ወኪንግ ወይም ፓልም ትሪ የሚባል አለ። እንግዲህ አቤል ብርሃኑ እንግዲህ ፌመስ ዩቲዩበር ነው፣ ሁላችሁም ታውቁታላችሁ። ከሀገር ሀገር እየተንቀሳቀሰ በጣም ገራሚ ነገሮችን ነው ኢንቫይት የሚያደርገው። እንግዲህ እንደምታዩት ነው። እንዲሁ በጣም ግርም ምን ነው የማይመጣና የማይሰማ ነገር የለም። እንግዲህ የሚንቀሳቀስ ትሪ አለ። እንግዲህ ያው እየሰማችሁት ነው። እኔም እንደናንተ ነው፣ አዲስ ነኝ እንደናንተ ሰምቼ አይቼ ነው እናንተም እዩት ብዬ ያመጣሁላችሁ እና በጣም የሚገርም ነው። አሁን ደግሞ ወደ ኔክስት ቪዲዮአችን ወይም መጨረሻው ቪዲዮአችን እንሄዳለን። ካሌብ ይባላል። ይሄ ደግሞ በጣም የሚገርም ሼፍ ነው። በጣም የሚያስደስትና በጣም ማደንቀው ልጅ ነው። በኢትዮጵያ እንደዚህ ሲሰራ አይቻላቅም እስከዛሬ አዲስ ነው። እንደዚህ ነገር አብዛኞቹ ህንዶች ወይም ውጭ ሀገር ናቸው እንደዚህ ሼፊንግ ወይም የሆነ ኩኪንግ ፉድ የሚሰሩት። ምክንያቱም ቤዚካሊ ኢኮኖሚካሊም በኢትዮጵያ ያው ከባድ ስለሆነ ኢኮኖሚካሊ ትንሽ ዝቅ ያለ አነስተኛ ስለሆነ አልተለመደም። ግን ይሄ ልጅ የኢትዮጵያዊ ነው። ግን የሚገርም ሼፍ የሚገርም ኩኪንግ ኮንተንት ነው የሚሰራው እና በጣም አስተማሪ ይሆናል ብዬ ለእናንተ እየላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። ዛሬ ለሚያግዙኝ ልጆች ቀለል ያለ ምሳ ጋብዣቸዋለሁ። ቪዲዮውን እስከ መጨረሻው ተከታተሉ።
ደግሞ ማለት ነው በቀደም እንደነገርኳችሁ 1 ዓመትና ከዛ በፊት የተከፈተ የቲንደር ዴቲንግ አካውንት ካላችሁ በአሪፍ ዋጋ እየገዛን ስለሆነ ከስር ባስቀመጥኩላችሁ የቴሌግራም እና የቲክቶክ አካውንት እየገባችሁ መሸጥ ትችላላችሁ። 100% ታማኝ ነው። እንግዲህ በሌላ ስካመሮች እንዳትታለሉ ናሆም በማለት እየሄዳችሁ መሸጥ ትችላላችሁ። እና ደግሞ ያልኳችሁ ማለት ነው የቲክቶክ አካውንት ሳይሆን የቲንደር ዴቲንግ አፕ ነው። እንግዲህ ያው ብዙዎቻችሁ የቲክቶክ አካውንት ነው እያላችሁኝ ስለሆነ ነው። ወዳችኋለሁ። ገነጠለው በቃ የገነጠለው ነው። እኔ ራሱ መገንጠል አልችልም እኮ መገንጠል አልችልም። ገነጠለው ይመቻቦ በጣም ነው የሚችለው። ከተፋ ካሮት ከተፈ፣ ሽንኩርት ከተፈ፣ እሺ ዘይት እንዲነሰነሰ መቀላቀለ፣ እሺ ቲማቲም ተቀላቀለ። ይሄ ደግሞ ምስር እንዴ ምን ሊያደርገው ነው ደግሞ ምስር በዶሮ ይሰራል እንዴ? ዶሮ ወጥ በምስር ይሰራል? ጉዱን ላይ አሁን እስከ መጨረሻው አብረን ነው። ይመቻቦ ሰራው በቃ ከሴት 10 እጅ ያመጣል። ከሴት 10 እጥፍ ይሆናል ማለት ነው። ይሄ ካሊ ምንድን ነው የሚያደርገው ደግሞ? እንቁላል ዋው አስጎመጀኝ። ደግሞ ጾም ነው አሁን በጾም አስጎመጀኝ። በእናትህ በጾም ወረ በጾም እንዳታሳስተኝ በእናትህ። ዋው ይመቻቦ። ይመቻቦ። የዛሬው ቪዲዮአችን ይሄን ይመስል ነበር። በሌላ ርዕስና በሌላ ቪዲዮ ደግሞ ተዘጋጅቼ እስከምመጣ ድረስ ሰላማችሁ ብዝት ይበል። ቻው።